በስልካችን አፕ ኤግዜል ላይ እንዴት ፋይሎችን መፈለግ እንችላለን የሚለውን እናያለን። በመጀመሪያ ፋይላችንን እንከፍታለን WPS ላይ። ከዛም አሁን በዚህ በስልካችን ወይም በተራ ቁጥር የአንድ ድርጅት ረዥም ፋይል እንዴት አድርገን መፈለግ እንችላለን የሚለውን እናያለን። አሁን እዚህ ጋር ተራ ቁጥሩ በተራ ቁጥሩ እንዴት አድርገን እንፈልጋለን የሚለውን መጀመሪያ እዚህ ጋር ቱሉስ አለ። ቱሉሱን እንነካና ቪው የሚለውን እንነካለን። ቪው ላይ ፋይንድ የምትል እናገኛለን። ከዛ አሁን ከዚህ ጋር ለምሳሌ አንድ ቁጥር ጽፋለሁ። እዚህ ተራ ቁጥር ላይ ያለ 02062 የሚል ጽፍለትና ካለ ሰርች አድርጎ ያመጣልኛል ማለት ነው። ስለዚህ አሁን ሌላ ቁጥር ስንፈልግ ለምሳሌ መጀመሪያ አንድ የረሳሁት ነገር ተራ ቁጥሩ ላይ እዚህ ጋር ክሊክ ማድረግ አለብን ሰርች አድርጎ እንዲያገኝልን። ከዛም 02062 ብለውን አሁን ሰርች እንበለው ይሄው አመጣልን ማለት ነው። ወይም ደግሞ አሁንም ሌላ ቁጥር ክሊክ እናድርግ 02080 የሚል ለምሳሌ 02080 የሚል ክሊክ እናድርግ። ይሄ 02080 የሚለውን ፋይል ያመጣልናል ማለት ነው። ሰዓት ከምንገድን በሌላ እንደዚህ ስክሮል እያደረግን ከምንፈልግ ልክ እንደዚህ ሲስተም መጠቀም እንችላለን።